ኤርትራውያን ስደተኞች በግብጽ የመብት ጥሰትና ስቃይ እየተፈጸመባቸው መሆኑ ተገለጸ። ሁማን ራይትስ ኮንሰርን ኤርትራ የተሰኘ መንግስታዊ ያልሆነ ተቋም ዛሬ ባወጣው መግለጫ ከጃንዋሪ 10 ቀን 2026 ወዲህ ከ3000 በላይ ኤርትራውያን ስደተኞች በግብጽ መታሰራቸውን አስታውቋል። በመግለጫው ኤርትራ የተገደበ የመናገር ነጻነት ያለባት፣ ነጻ ምርጫ የማይደረግባት፣ የዘፈቀድ እስር የሚፈጸምባትና ሀሳብን በነጻነት መናገር የማይቻልባት በዓለም ላይ ካሉ ጨቋይ መንግስታት በአንዱ የምትመራ አገር ናት ያለው ተቋሙ ይህንን ለማምለጥ በርካታ ዜጎች ከአገር ወጥተው እንደሚሰደዱ አውስቷል። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን መረጃ መሰረት በ2024 መጨረሻ ላይ በመላው ዓለም ስደተኞች የሆኑ ወይንም ጥገኝነት የጠየቁ ኤርትራውያን ቁጥር 663,000 መድረሱን ጠቅሷል። መግለጫውን በመቀጠል ወደ ግብጽ የተሰደዱ ኤርትራውያን ከቅርብ ጊዜ ወዲህ በርካታ ስቃይ እየደረሰባቸው እንደሚገኝ ገልጾ ከዚህም መካከል በሙቅ ውሃ፣ በመርዛማ ነገሮች ቃጠሎች የተፈጸሙባቸው እንዲሁም ድብደባና ግርፋት እንደደረሰባቸው አስታውቋል። አንዲት ኤርትራዊ ስደተኛ ከታሰረች በኋላ 2 ልጆቻቸውን መሞታቸውን ያስታወቀው ተቋሙ በሴቶች ኤርትራውያን ላይ የጾታ ጥቃትና ተገዶ መደፈር እየደረሰባቸው እንደሚገኝም አስረድቷል። በአሁኑ ወቅት በርካታ ኤርትራውያን በግብጽ እስር ቤት ውስጥ እንደሚገኙ የጠቆመው መግለጫው እነዚህ ኤርትራውያን በግዳጅ ወደ አገራቸው እንመለሳለን የሚል ስጋት ውስጥ መሆናቸውንም አስረድቷል። በመሆኑም የተመድ የስደተኞች ኮሚሽን እነዚህ ኤርትራውያን እንዳይባረሩ ጣልቃ እንዲገባ የጠየቀው መግለጫው የግብጽ መንግስትም ዓለም አቀፍ ግዴታውን እንዲወጣ አሳስቧል። የኢትዮጵያ የባህር በር አልባ መሆን ከሀገራዊ ኢኮኖሚያዊ ተጽዕኖ ባለፈ በእያንዳንዱ ዜጋ የኑሮ ደረጃና የዕለት ተዕለት እንቅስቃሴ ላይ ከፍተኛ ጫና እየፈጠረ እንደሚገኝ ይነገራል። ሀገሪቱ ለጎረቤት ሀገራት በየዓመቱ የምትከፍለው በቢሊዮን የሚቆጠር ዶላር የወደብ ኪራይ በቀጥታ የዜጎችን የመግዛት አቅም እየተፈታተነ ይገኛል። የሸቀጦች ዋጋ መናርና የኪስ ባዶነት ኢትዮጵያውያን ለምግብ፣ ለጤና፣ ለትምህርት የሚጠቀሙባቸው መሰረታዊ ቁሳቁሶች የባህር በር ካላቸው ሀገራት ዜጎች በበለጠ ውድ ዋጋ እንዲገዙ ተገደዋል። ለዚህ ደግሞ ዋነኛ ምክንያቱ ምርቶቹ ወደ ሀገር ውስጥ እስኪገቡ ድረስ የሚጠይቀው ከፍተኛ የወደብ ኪራይና ተያያዥ ወጪዎች በምርቶቹ መሸጫ ዋጋ ላይ ተጨምረው ለሸማቹ ስለሚቀርቡ ነው። ይህ ሁኔታ በተለይም ዝቅተኛ ገቢ ያለውን ማህበረሰብ ለከፋ የኑሮ ውድነት አጋልጦታል። እንደ ነዳጅ ያሉ ስትራቴጂካዊ ምርቶች በሌሎች ሀገራት ወደቦች በኩል መግባታቸው የትራንስፖርት ታሪፍ በከፍተኛ ሁኔታ እንዲንር ምክንያት ሆኗል። የነዳጅ ዋጋ መጨመር ደግሞ እንደ ሰንሰለት የሁሉም ሸቀጦች ዋጋ በማናር የእያንዳንዱን ዜጋ የኢኮኖሚ አቅም እያዳከመውም ይገኛል። የወደብ እጥረት በሀገሪቱ የጀርባ አጥንት በሆነው ግብርና ላይም ጥላውን አጥልቷል። ማዳበሪያና የግብርና ግብዓቶች በወደብ መጨናነቅ ምክንያት በወቅቱ ለገበሬው አለመድረሳቸው ዋነኛው ነው። በግብዓት እጥረት ምክንያት የሚፈጠረው የምርት መቀነስ በከተማው ነዋሪ ማዕድ ላይ የዋጋ ግሽበትን አስከትሏል። የስራ ዕድልና የኢንዱስትሪ መቀዛቀዝ ሌላኛው ነው። በኢንዱስትሪው ዘርፍ የጥሬ ዕቃ ማስገቢያ ዋጋ መናር አምራች ድርጅቶች በሙሉ አቅማቸው እንዳይሰሩ እንቅፋት ሆኗል። ይህ ደግሞ አዳዲስ የስራ ዕድሎች እንዳይፈጠሩ በማድረግ በወጣቶች የገቢ ምንጭና የስራ ዋስትና ላይ ተጽዕኖ ፈጥሯል። በአጠቃላይ የባህር በር አለመኖር ለአንድ ኢትዮጵያዊ የኪስ ባዶነት፣ የሸቀጦች እጥረትና ለተጨማሪ ወጪዎች ምክንያት በመሆኑ የኑሮ ጥራቱን ዝቅ እንዲል እያደረገው ይገኛል። በመሆኑ ኢትዮጵያ ዘላቂና አስተማማኝ የባህር በር እንዲኖራት የሚቀርቡ ድምጾች ከጊዜ ወደ ጊዜ እየበረከቱ መጥተዋል። የኢዜማው መሪና የትምህርት ሚኒስትር የሆኑት ፕሮፌሰር ብርሃኑ ነጋ በነበራቸው የዙም ኮንፈረንስ ቆይታ በኢትዮጵያ ያለውን የሙስና ሁኔታ በተመለከተ ሰፊ ትንታኔ ሰጥተዋል። ፕሮፌሰሩ በንግግራቸው በሀገሪቱ ያለውን የሙስና ችግር በሁለት መዋቅራዊ እርከኖች ከፍለው የተመለከቱት ሲሆን በመንግስት ከፍተኛ ውሳኔ ሰጪዎች አካባቢ ያለው የሙስና ደረጃ መሻሻል እያሳየ መሆኑን ገልጸዋል። ፕሮፌሰር ብርሃኑ በታችኛው የመንግስት መዋቅር ውስጥ ያለው ሙስና አሁንም አሳሳቢ ሆኖ መቀጠሉን አስረድተዋል። በተለይም ህዝቡ የዕለት ተዕለት አገልግሎት በሚያገኝባቸው እንደ ገቢዎች መስሪያ ቤት፣ ጉምሩክና መሰል ትናንሽ የመንግስት ተቋማት ውስጥ ያለው የሙስና ደረጃ እጅግ ከፍተኛ እንደሆነ፣ ይህም ለማህበረሰቡ ግልጽ የሆነ ችግር መሆኑን አብራርተዋል።
በተቃራኒው በመንግስት ከፍተኛ የስልጣን እርከን ላይ የሚፈጸመውና ከረጅም ጊዜ ኮንትራቶች እንዲሁም ከሀገር አቀፍ ፕሮጀክቶች ጋር የተያያዘው ሙስና በከፍተኛ ሁኔታ መቀነሱን ፕሮፌሰሩ በአጽንኦት ተናግረዋል። ለዚህም እንደ ዋነኛ ማሳየነት ያቀረቡት ቀደም ሲል ተጀምረው ቆመው የነበሩ ግዙፍ ፕሮጀክቶች አሁን ላይ በከፍተኛ ፍጥነት ተጠናቀው ውጤት ማሳየታቸው ነው። ለምሳሌ የታላቁ ህዳሴ ግድብ በለውጡ ወቅት 8 ቢሊዮን ዶላር ወጥቶበት ግማሽ እንኳን ሳይደርስ ተኝቶ እንደነበር አስታውሰው ባለፉት 4 ዓመታት ግን ተጠናቆ ለአገልግሎት መብቃቱን ጠቁመዋል። ከዚህ በተጨማሪ የኮይሻ የኃይል ማመንጫ፣ በርካታ የመንገድና የባቡር ፕሮጀክቶች፣ የግብርና ስራዎች እንዲሁም የኮሪደር ልማት ፕሮጀክቶች መጠናቀቃቸው መንግስት ሀብትን ከብክነት አድኖ ለስራ ማዋሉን እንደሚያሳይ ገልጸዋል። ዓለም አቀፍ ተቋማትና ገለልተኛ አናሊስቶች መንግስት እነዚህን ሁሉ ግዙፍ ፕሮጀክቶች ለመጨረስ የሚያስችል የፋይናንስ ምንጭ ከየት አገኘ የሚል ጥያቄ እንደሚያነሱ የገለጹት ፕሮፌሰሩ መልሱ ቀደም ሲል በከፍተኛ ደረጃ በሙስና ይባክን የነበረው ሀብት አሁን ላይ ለታለመለት የልማት ዓላማ እየዋለ መሆኑ ነው ብለዋል። በመሆኑም በመንግስት ከፍተኛ ውሳኔ ሰጪዎች አካባቢ ያለው ሙስና ተባብሷል የሚለው አመለካከት በቂ መረጃ የሌለውና በሀቅ ላይ የተመሰረተ እንዳልሆነ በማብራራት ትንታኔያቸውን ደምድመዋል።